የኛ ጌታ በዚህ በዮሐንስ ራእይ ላይ ሶስት ሐሳቦች ልንገራችሁና መልእክቴን አጠቃልላለሁ። ሐዋርያው ዮሐንስ ዘመኑ ቀርቧልና ይህንን ቀና በሉላችሁ፣ ዘመኑ ቀርቧልና ይህንን የትንቢቱን መጽሐፍ አንደኛ የሚያነብ ብፁዕ ነው አለኝ ይላል። የትንቢቱ ቃል ሊነበብ ይገባል። የትንቢቱን ቃል ሲሰበክ የሚሰሙ ብቻ ሳይሆኑ የሚያነቡ ብፁዓን ናቸው። ስንቶቻችን የትንቢቱን ቃል የእግዚአብሔር ቃል እንደምናጠና አላውቅም። ይህ የእግዚአብሔር የጸና የትንቢቱ ቃል ከዘፍጥረት እስከ ዮሐንስ ራእይ የተጻፈውን ማንበብ ግድ ይለናል። ቁጭ ብለን ልናጠና ያስፈልጋል። በምድር ላይ ይህንን የማናነብ ሰዎች በክርስቶስ ኢየሱስ ካመንን በኋላ እንዴት አድርገን ነው ፍሬያማ መሆን የምንችለው? የመንግስቱ መተዳደሪያ ይህ ቅዱስ መጽሐፍ ስለሆነ ሕይወታችን በጽድቅ እንዲተከል፣ ሕይወታችን በጽድቅ እንዲቀጥል የሚያስችለው በዚህ ሕገ መንግሥት ስለተጻፈው ቅዱስ ቃሉ ስለሆነ ይህንን የማያነብ ሰው በክርስቶስ አምኛለሁ የሚል እንዴት ሆኖ ነው መንግሥተ ሰማይ ሊገባ የሚችለው? እንዴት ሆኖ ነው መንግስቱን ሊወርስ የሚችለው? መንግስቱ ውስጥ ነውና የመንግስቱ መተዳደሪያ ይህ መጽሐፍ ከሆነ በምንችለው ቋንቋ ሁሉ ዛሬ መጽሐፍ ቅዱስ ተተርጉሟል። በሁሉም ቋንቋ በሚባል ደረጃ መጽሐፍ ቅዱስ እየተተረጎመ ይገኛል። ስለዚህ በምንችለው ቋንቋ ሁሉ ቁጭ ብለን ይህንን ቅዱስ ቃሉን የማናነብ ሰዎች ምን ይሁን መጨረሻችን? ምን ይሁን ፍጻሜያችን? ቸርች ብቻ እየመጣን መመላለሳችን ለዛ ያበቃን ይሆን? ለዛ ያደርሰን ይሆን? የምንማርበትን እድል እግዚአብሔር ሰጥቶን ተምረን ማንበብ እየቻለን አለማንበባችን እማማ ታዩ የሚባሉ እናት በሐዋሳ ሕይወት ብርሃን ቤተክርስቲያን ስለሳቸው ብዙ ጊዜ ነግሬያችኋለሁ። ምንም የተማሩ እናት አልነበሩም። አንድ ቀን ጾም ጸሎት ገብተው ቅዱስ አባቶ ሆይ እኔም ልጅ አይደለም ወይ አይኖቼን የሰጠኝ ጌታ ይህንን ቅዱስ ቃልን ብቻ ማንበብ እንድችል እርዳኝ፣ አስተምረኝ ብላ ጸለየች። እማማ ታዩ እባክህ ቃልህን ላንብብ፣ እኔ ሌላ ምንም አልፈልግም። ወላጆቼ ደሃ ከመሆናቸው ተነሳ አላስተማሩኝም። የማስተማር እድል አልገጠመኝም፣ አላገኘው። ስለዚህ ከዛ የተነሳ ማንበብ አልችልም። ግን ቃልህን ብቻ የማነብበትን ጥበብ ስጠኝ ብላ ስትጸልይ እግዚአብሔር አምላክ ቃሉን ብቻ ማንበብ የምትችልበትን ክህሎት ሰጣት። እግዚአብሔር በደንብ ታጠናለች፣ በደንብ ታነቧለች። አንደኛ ሁለተኛ ሶስተኛ ክፍል የገባች አይደለችም። ትምህርት ቤት በር ጋር ደርሳ አታውቅም። በእርግጠኝነት ቪዲዮም እየተቀረጸ ስላለ ማናችሁም ደውላችሁ መጠየቅ ትችላላችሁ። እኚህ እናት ቅዱስ የእግዚአብሔርን ቃል ማንበብ እጅግ አስፈላጊ መሆኑ ስለገባት እግዚአብሔርን ጠየቀች። ቅዱስ ቃልህን እንዳነብ እርዳኝ ስትለው እግዚአብሔር አይኖቿን ከፈተ። ዛሬ ቅዱስ ቃሉን ልክ እንደ አንድ መጋቢ ታነባለች ማለት ነው። ስለዚህ ቅዱስ ቃሉን የማናነብ ሰዎች አደጋ ውስጥ ነን። ብፁዓን ናቸው የሚለውን ያንን ብፅና እናጣለን ቅዱስ ቃሉን ማናጠና ከሆነ። ብፅና ማለት ወዳጆች ሆይ ባሮክ ብሩክ የሚል ብቻም ሳይሆን እግዚአብሔር አምላክ ለሰው ልጅ የሰጠ መታደልና እድል ነው። በተለይ በክርስቶስ ኢየሱስ አምኖ ለዳኑት እግዚአብሔር የሰጠው የመዳን እድል፣ ተስፋ፣ በረከት ነው። ያ በረከት ከእግዚአብሔር ዘንድ የተቀበልነው በረከት ነው ማለት ነው። ስለዚህ ይህንን የትንቢቱን ቃል የሚያነቡ ብፁዓን ናቸው አለኝ ይላል። የትንቢቱን ቃል የሚያነቡ ብፁዓን ናቸው። ልታነበው ይገባል፣ ልታነብ ይገባል። ምናልባት አልተማርኩም ካልሽ የሚያስተምር መንፈስ ቅዱስ አለ። ጨዋ ከሆንሽ ማንበብ አልችልም ካልክና ካልሽ ማንበብ የምትችልበትን ዕውቀት የሚሰጥ መንፈስ ቅዱስ ዛሬም ሕያው ነው። በቸርች ውስጥ ማንበብ ያስፈልጋል። ስለዚህ የሚያነቡ ብፁዓን ናቸው አለኝ ይላል።
የእግዚአብሔር ቃል መነበብ አለበት ማለት ነው። አንደኛ ምናየው መነበብ አለበት። ለምን ሲባል ዘመኑ ምን ብሏልና ቀርቧልና። አትሸወዱ። ብዙ ዘመን ያለ እንዳይመስላችሁ። በጣም ዘመኑ ጥቂት ነው። ስለዚህ በፍጥነት የትንቢቱን ቃል ማንበብ ያስፈልጋል። ምኑ ስለቀረበ? ቅዱሳን እስጩና ዘመኑ ቀርቧልና በሉ። ዘመኑ ቀርቧልና። ሁለተኛው ዘመኑ ቀርቧልና የትንቢቱን ቃል የሚሰሙ ብፁዓን ናቸው አለኝ ይላል። አሁን እንደምትሰሙት ቁጭ ብላችሁ ቁጭ ብለን ልክ እንደ ማርያም በጌታ እግር ስር ተቀምጠን ይህንን የትንቢቱን ቃል በተረጋጋ መንፈስና በማስተዋል ቁጭ ብሎ መስማት ወዳጆች ሆይ ብፅዕና ነው። በእግዚአብሔር ዘንድ ይህ መቀመጣችሁ ዋጋ አለው። በእግዚአብሔር ዘንድ እንዲህ ተቀምጣችሁ ቅዱስ ቃሉን ስትሰሙ በሰማይ የሚመዘገብላችሁ በረከት አለ። ይህ ብፅዕና ነው። ይህ መባረክ ነው። በረከት ነው። እድል ነው። መታደል ነው። ደስ ይበላችሁ። ብፅዕና ይሄ ስለሆነ ዘመኑ ቀርቧልና ይህንን የትንቢቱ ቃል የሰው የአገልጋዮችን ተረት አይደለም፣ የነቢያቶችን ቲያትር አይደለም። የተጻፈውን የትንቢቱን ቃል የተጻፈውን የትንቢቱን ቃል ይህንን የእግዚአብሔር ቃል የሚሰሙ ዛሬ ብዙ ቸርች ውስጥ ከሄዳችሁ ብዙ ቸርቾችን ጥቅጥቅ ያደረገው የህዝብ ብዛት የሰማይ ፍላጎት ሳይሆን የግል ፍላጎታቸው ወዳጆች ሆይ ቸርችን ያጨናንቃል። አንዱ በበሽታ፣ አንዱ ድራማ ለማየት፣ አንዱ የሌላውን ጉድ ለመስማት። ኢየሱስ የለም እኮ እዛ ቤት። የሰው ጉድ በደንብ ነው የምንነገረው። የሰው ችግር፣ የሰው ከፍታ፣ የሰው ዝቅታ ኢየሱስ የሌለበት የለም። የሚሰማ የእግዚአብሔር ነገር የለም። የትንቢቱ ቃል አይገለጥም። ብፅዕናችን የተጻፈውን የትንቢቱን ቃል ስንሰማ ነው። ብፅዕናችን የሰውን ቲያትር አይደለም፣ የአገልጋዮችን ብልጠት አይደለም። የተጻፈውን የተሰጠንን ቅዱስ ቃሉን ተቀምጦ መስማት ብፅዕና ነው። ዘመኑ ቀርቧልና። ሶስተኛ ዘመኑ ቀርቧልና ይህንን የትንቢቱን ቃል የሚጠብቁ ብፁዓን ናቸው አለኝ ይላል። ሶስተኛ ዘመኑ ተናገሩ በጌታ ኧረ በጣም ተናገር፣ ግድ የለሽም። ዘመኑ ምን ብሏልና ቀርቧል። ዘመኑ መጨረሻ ዘመን ላይ ነው ያለነው። ጫፍ ላይ ነው ያለነው። ኢየሱስ በክብር ሊገለጥ ነው። ኢየሱስ በክብር ሊመጣ ነው። ሰይጣን ደግሞ ሊፈረድበት ነው። ከኛ ይልቅ ሰይጣን አውቋል ጥቂት ጊዜ እንዳለ፣ ኢየሱስ በክብር ሊገለጥ እንዳለ፣ ይህ ዓለም ሊያልፍ፣ ይህ ዓለም ሊጠቀለል እንዳለ፣ ካንቺ ይልቅ ካንተ ይልቅ ከኔ ይልቅ ሰይጣን ስላወቀ ዮሐንስ ራእይ ምዕራፍ 12 ላይ ሰይጣን ጥቂት ጊዜ እንዳለው አውቆ በታላቅ ቁጣ ወደ መካከላችሁ ወርዷልና ይላል 12 ምዕራፍ ላይ። ምን አወቀ ሰይጣን? ጥቂት ጊዜ እንዳለው አውቋል። ዘመኑ እንዳለቀ አውቋል። አውቋል። ዘመኑ ጥቂት ነው። ስለዚህ በፍጥነት መስራት አለብኝ ብሎ ሰይጣን በታላቅ ቁጣ ወርዷል። እንበቀሏለን እኛ ቃሉን በመጠበቅ ስራውንና ምሽጉን እናፈርሳለን። ቅዱስ ቃሉን መጠበቅ። ዘመኑ ምን ብሏልና? ዘመኑ ቀርቧልና ይህንን የትንቢቱን ቃል የሚሰሙ የሚጠብቁ ብፁዓን ናቸው። ብፁዓን ናቸው የሚጠብቁ። ቃል ኪዳን ስለሆነ መጠበቅ የሚለው ነገር በከፍተኛ ሁኔታ መስዋዕትነትን የሚጠይቅ ነው። ብዙ ነገር እናጣለን። የትንቢቱ ቃል ስለመጠበቅ እያየን እንዳላየን እንሆናለን። እየሰማን እንዳልሰማን እንሆናለን። ስለመጠበቅ ስንል አባቶቻችን እነ ዳንኤል፣ እነ አብድናጎ፣ እነ ሲድራቅ፣ እነ ስላስ ቀናበል አባቶቻችን እነ ዮሴፍ፣ እነ አብርሃም፣ እነ ይስሐቅ፣ እነ ያዕቆብ ይህንን የትንቢቱን ቃል ስለመጠበቅ ብዙ ዋጋ ከፍለዋል። ተንከራተዋል። በአንበሳ ጉድጓድ ውስጥ ተጥለዋል።
በእሳት ውስጥ ተቃጥለዋል። አንዳንዶቹ በዘይት ውስጥ ተቀቅለዋል። አንዳንዶቹ ደግሞ በመጋዝ ተሰንጥቀዋል። ስለመጠበቅ መጠበቅ ስላለበት አንክደውም ክርስቶስን። ኑሯችን ከፍም ይበል ዝቅም ይበል ግራ ቀኝም ይሁን ነጩ ጥቁሩም ይሁን ኢየሱስ ክርስቶስ ጌታ እንጠብቋል። የሚጠብቁ ብፁዓን ናቸው አለኝ። የትንቢቱን ቃል የሚጠብቁ ዋጋ እየከፈሉ እያጡ እየተቸገሩ እየተሰደቡ እየተተቹ የሚጠብቁ ሰውም ሰይጣንም ብዙ ነገር እያላቸው ይህንን የትንቢቱ ቃል የሚጠብቁ ብፁዓን ናቸው አለኝ። ስለዚህ የተወደዳችሁ በዚህ ያላችሁ ቅዱሳን ዘመኑ ቀርቧልና 3 ነገሮች ግዴታ ተጥሎብናል። አንደኛ ይህንን የትንቢቱን ቃል ማንበብ ይኖርብናል። ሁለተኛ ይህንን የትንቢቱን ቃል ልንሰማ ይገባል። ሶስተኛ ደግሞ ይህንን የትንቢቱ ቃል ልንጠብቀው ይገባል። ምን ይላል ይሄ ቃል? ምን ተብሎ ተጽፏል? ኢየሱስ ክርስቶስ ሰይጣንን ያሸነፈበት እንዲህ ተብሎ ተጽፏል እያለ ሰይጣንን አሸንፎታል። ምክሩን ከንቱ አድርገዋል። ሐሳቡን አጨንግፎበታል። ዛሬ በእኛ ውስጥ ያለው እግዚአብሔር ሐሳብ እንዳይጨነግፍ፣ በእኛ ውስጥ ያለው ክርስቶስ ሕይወት፣ የጽድቅ ሕይወት፣ የፍቅር ሕይወት፣ የእውነት ሕይወት እንዳይጨነግፍ፣ የሰይጣን ምክር ግን እንዲጨነግፍ ምን ተብሎ ተጽፏል? የተሰጠን ውድ የሆነ እንቋችን እንዳይጨነግፍ፣ ውድ የሆነ ዘላለም ሕይወታችን እንዳይጨነግፍ ምን ተብሎ ተጽፏል ብሎ ማሰብ ጥሩ ነው። ምን ተብሎ ተጽፏል? እነ ዮሴፍ ትዝ የሚላቸው ይሄ የእግዚአብሔር ቃል ነው። እነ ዳንኤል ትዝ የሚላቸው ይህ ቃል ነው። አባቶቻችንና አብርሃምና ይስሐቅና ያዕቆብ ትዝ የሚላቸው ይህ ቅዱስ ቃል ነው። ምን ተብሎ ተጽፏል? ባህር ዳር ላይ አንድ ልጅ ሞተ ባለፈው። ወጣት ነው። ስማ፣ በደንብ ስማ። የ23 ዓመት ልጅ ነው። ራቫፎር ይነዳል። ቅርብ ጊዜ ደግሞ ትልቅ ቤት ገዛ በ7.3 ምናምን ገዛ። ልጁ በባህር ዳር ምድር ላይ በቃ ታየ። ጥሩ መኪና ድራቭ ያደርጋል። ጥሩ ሆቴል ውስጥ ሄዶ ነው የሚጠቀመው። በጣም ወጣት ነው። በጣም ወጣት ቆንጆዬ ልጅ ነው። ሜዳ ላይ የሚታይ ልጅ ነው። ሁሉ ነገር ካገኘ በኋላ በቃ በጣም ስንት ሰዎችን እያስቀና ይስንት ሰዎችን እጃቸውን በአፋቸው ላይ እያስጫነ ድንገት ግን በራሱ ቤት ውስጥ ሞቶ ተገኘ። ምንድነው ሲባል በዛ ሀብት ውስጥ እግዚአብሔር የለም። ሽጠና ልጁ ዘመናዊነት ውስጥ የገባ ነው። ያ ራቫፎር የገዛው በአጋንንት ነው። ያንን ቤት የገዛው በአጋንንት ነው እንጂ ተምሮ ለፍቶ ምናምን አይደለም። ዲፕሎም ይዞ አይደለም። ዲግሪም ይዞ አይደለም። አክቹአሊ ዲግሪ አለ ልጁ፣ ግን በዲግሪውን አስቀምጦ ነው በዚህ ዘመናዊነት ውስጥ ገብቶ ሰይጣን ራቫፎር ሰጠውና ነፍሱ ነጠቀ። ሰይጣን 7.3 የሚሸጥ ቤት ሰጠውና በዛ ቤት ውስጥ ነፍሱን በላ። ታውቃላችሁ? ዘመኑ ቀርቧልና የኔ ወንድም የተሰጠን ውዱ ነገር ጠብቀው። የተሰጠሽን ውዱ ነገር ጠብቂው። እርግጠኛው ልንገር፣ እግዚአብሔር አምላክ ከልጁ ከኢየሱስ ክርስቶስ በላይ የሚሰጥሽ ሌላ በረከት የለም፣ 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 የለም። ከኢየሱስ የሚበልጥ ሌላ በረከት የለም። ከኢየሱስ በላይ ሌላ ሀብት የለም። ከኢየሱስ በላይ ሌላ ዳይመንድ የለም። ጩሁና የለም በሉባካችሁ። አዎ የለም፣ የለም። ከኢየሱስ የሚበልጥ የለም። ወደ ሰሜን ሂድ፣ ወደ ምስራቅ ሂድ፣ ወደ ሰማይ ተነጠቅ። የለም ከኢየሱስ በላይ አብ ያከበረው፣ አብ የሰጠን፣ በአብ ዘንድ ውድ የተባለ ስጦታ ከብፅዕት ድንግል ማርያም የተወለደው ኢየሱስ ነው ስሙ። እርሱ ክርስቶስ ነው። አጨብጭባችሁ አሜን፣ አሜን፣ አሜን። እግዚአብሔር የተመሰገነ ይሁን። ሃሌሉያ። እግዚአብሔር የተመሰገነ ይሁን። ዛሬ ዓለም ግራ የሚገባት ይሄ ነው። ዓለም ያጣችው ይሄ ነው። ሰይጣን ዲያብሎስ ያጣው ይሄ ነው። ኢየሱስን ክርስቶስን አጣለች ዓለም። ላንቺና ለኔ ደግሞ ይህ ኢየሱስ የሚቀልባችሁ ከሆነ አንድ ቀን ቁጭ ብላችሁ ደም እንባ እንዳታለቅሱ።
ክርስቶስ የሆነው ኢየሱስ እንደ ሃይማኖት የምታስቡ ወንድሞች ካላችሁ ክርስቶስ የሆነውን ኢየሱስን የሆነ የአንድ ቸርች ውስጥ ካደረጋችሁት በጣም ሞኝነት የለም ሌላ እሱ ነው ዘላለማችን። ቁጥር 4-5 ወረድ ብሎ ካለው ከነበረው ከሚመጣ በዙፋኑም ፊት ካሉት ከሰባቱ መናፍስት ከታመነው ምስክር ከሙታን በኩር የምድር ነገስታት ገዥ ከሆነ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሆን። አያችሁ፣ ካለው ነው፣ ከነበረው ነው፣ ከሚመጣው ነው። ይህ ክርስቶስ ያለ ነው፣ የነበረ ነው፣ የሚመጣ ነው። ይህ ብቻም አይደለም፣ በዙፋኑም ፊት ካሉት ከሰባቱ መናፍስት ከታመነው ምስክር የሆነ ነው፣ ከሙታን በኩር ነው። ሞቶ የተነሳ ሌላ የለም። አብርሃም ሞቶ ቀርቷል፣ ሞቷል። ይስሐቅ ሞቶ ቀርቷል፣ ያዕቆብም ሞቶ ቀርቷል። ሌላም ሃይማኖት ውስጥ የሚዘከሩ እነንትና ሞቶ ቀርተዋል። አጥንታቸው በአፈር ውስጥ ነው። የኛ ጌታ ክርስቶስ የሆነው ኢየሱስ ሙታንን ገለባብቶ ተነስቷል። ከሙታን በኩር ነው፣ ከሙታን በኩር ነው። ከሞተበት ተነስቷል። ኢየሱስ ተነስቷል። ይስማ ሰይጣን፣ አየሩ ይስማ፣ አየሩ ይስማ፣ የሰው ጆሮ ሁሉ ይስማ። ኢየሱስ ተነስቷል። አንተ እጅ ዘርጋና አሜን በለን በጌታ። እግዚአብሔር እጅ እንደዚህ አድርጎ የሰራውን እጅን አጠምጥመው ዘርጋና ኢየሱስ ተነስቷል በሉ ባካችሁ። ኖርማናቱም ስለዚህ ያወራው አሁን በመንፈስ ዓለም ላይ ኃይለኛ ሽብር ነው። በመንፈስ ዓለም ላይ ኃይለኛ ሽብር ነው። ኢየሱስ ከሙታን በኩር ነው። ኢየሱስ ከሙታን በኩር ነው። ኢየሱስ ከሙታን በኩር ሆኖ ተነስቷል፣ 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 ተነስቷል። አጨብጭብና ዛጋ አሜን በለኝ ባክህ። ከሙታን በኩር ሆኖ ተነስቷል። ጂሰስ ምን ማለት ነው? በኩር ማለት የመጀመሪያ ማለት ነው። ኢየሱስ ክርስቶስ ከሙታን የመጀመሪያ ሆኖ ተነስቷል። ሁለተኛ የለም፣ ሶስተኛም አይኖርም። ጮሁና አይኖርም በሉ ባካቸው። ከሙታን በኩር የሆነው ማን ነው ባካቸው? በኩር ሆኖ የተነሳው ማን ነው? ብቸኛ የተነሳው ማን ነው? ሞትን ያሸነፈው ማን ነው? ሲኦልን ያሸነፈው ማን ነው? ጮሁና ኢየሱስ በሉ ባካቸው። በኩር ሆኖ ተነስቷል። የመጀመሪያ ሆኖ ተነስቷል። አብርሃም አልተነሳም፣ እንትና አልተነሳም። ኢየሱስ አንቺ የምታመልኪው የቤትሽ ውበት፣ የሕይወትሽ ጌጥ ኢየሱስ ተነስቷል። ይኸው ቃሉ ነው የምለው። ከሙታን በኩር ሆኖ የተነሳ ይላል ቃሉ። ከሙታን በኩር ሆኖ የተነሳ ይላል ቅዱስ ቃሉ። ይሄ ብቻም አይደለም፣ ይመጣል ነው የሚለው። በብዙ መላእክቶች ታጅቦ ይመጣል። የወጉት ሁሉ ያዩታል፣ አንገታቸውን አቀርቅረው ያዩታል። ኢየሱስ ጌታ አይደለም ያሉት ያያሉ። ኢየሱስ ሰው ብቻ ነው ያሉ ያያሉ። ኢየሱስ ሰው ብቻ አይደለም አምላክ ነው። ሰው ብቻ አይደለም የነገስታት ንጉሥ ነው። ኢየሱስ የጌቶች ጌታ ነው። ኢየሱስ እርሱ እግዚአብሔር ነው። ኢየሱስ እርሱ የዓለማት ፈጣሪ ነው። ያዩታል። እንትና ያየዋል፣ እንትና ታየዋለች፣ ታየዋለች። አምላኬ ምስክር ነው። ያዩታል፣ ያዩታል። የሚበላ የሚጠጣ የሚቀዝን ነው የሚሉ ያዩታል። ቁጭ በል። ያዩታል። ይሄ ሲሪየስ ስብከት ነው። አጋንንት አሁን በኢየሱስም አመድ ይሆናል። ጮሁና አሜን ይሁን። ኢየሱስ ክርስቶስ የሆነው በብዙ ደመና
በብዙ መላእክቶች ታጅቦ የክብር መለከት እየተነፋ ይመጣል። ቅድስት ቤተ ክርስቲያንን ይነጥቃታል። ያን ጊዜ አንዳንዶቹ ውሃ ይላሉ። ስለ ክፉ ተግባራቸው ይጮሃሉ፣ ይጸጸታሉ፣ ንስሐ እንኳን አይገቡም። ያንቺ ሙሽራ ኢየሱስ በክብር ይመጣል። ቀኝ እጃችሁን አንሱና ኢየሱስ በሉ ባካችሁ። ከሙታን በኩር ሆኖ ተነስቷል። ቀደም እንደነገርኳቸው ሞት ሲጠየቅ ብርቱ አንተ ነው ወይ ጠንካራ አንተ ነው ተብሎ ሲጠየቅ ኧረ እኔ አይደለሁም ለምን አልክ ተብሎ ሲጠየቅ ከዕለታት አንድ ቀን አንድን ሰው ገድዬ ነበር፣ ከዛ ቀብሬ ነበር። የገደልኩት ግን በሶስተኛው ቀን ድል አድርጎ ተነሳ። ሳያስፈቅደኝ ተነሳ። ልነሳ ወይ ብሎ አልጠየቀኝም፣ ተነሳ። ከዛ ቀን ጀምሮ ተሸነፍኩ። ቅዱስ ሐዋርያው ጳውሎስ እንደዚህ አለ። ቅዱስ ሐዋርያው ጳውሎስ ቆሮንቶስ 15 ላይ እንደዚህ ይላል፣ ሞት ሆይ ድል መንሳት ወዴት አለ? ሲኦል ሆይ ሞት ሆይ የመውጋ ወዴት አለ? ሲኦል ሆይ ድል መንሳትስ ወዴት አለ? ኢየሱስ ክርስቶስ አሸንፏል። አንድ ሰው አሜን ይበል። ዋው! የታለ? ጳውሎስ ይጠይቃል፣ የታለ መውጋ? ጦር ታውቃላችሁ? ጦር በተለይ እንደኔ ገጠር ያደጋችሁ የጦሩ ጫፍ ብረቱ፣ ጦር ማለት እኮ እንጨቱ አይደለም። የጦር ጫፉ ላይ ያለው ብረቱ ሹሉ ነገር ነው። ሹሉ ነገር ጳውሎስ እያለ ያለው ሞት ወይ ያ ሹሉ የጦር ማለት ነው። ያ ሄዶ የሚወጋው እሱ መውጋ የታለ? በትር ብቻው ነሃል። ምንም ማድረግ አትችልም። እቅድን አታሳካም። በወንድሜ ላይ፣ በልጄ ላይ፣ በእህቴ ላይ ገላታለሁ ትላለህ። ዝም ብለክ ነው። ሰሞኑን አይታችኋል። አንዷን ልጅ ገላታለሁ ያለ ሰይጣን ገላታለሁ። ሁልጊዜ ከጠይቃችሁት ገለዋለሁ ነው የሚለው። ግን ቃሉ ምንድነው የሚለው? ሞት ተሸንፏል። አራረብሹና አሜን በሉ ባካችሁ። ልሸልማት ነው አይልም፣ ልገላት ነው ይላል ሰይጣን። ጳውሎስ እያለ ያለው ሞት ሆይ መውጋህ የት አለ? ዝም ብለህ አትጨፍር። ኢየሱስ አሸንፈዋል። ያንን መውጋህን ወስዶብታል። ያንን መውጋውን ወስዶብሃል። ያንን መውጋውን ነጥቆብሃል። አሁን ዝም ብለህ አትጨፍር። እኔ አሸንፈሃል። አራው ጮሁና አሜን በሉ ባካችሁ። ዝም ብለህ አትጨፍር። በልጆች ላይ ተሸንፈሃል፣ ተሸንፈሃል፣ ተሸንፈሃል። አንድ ሰው አጨብጭቡ ለጌታ ክብር ይስጥ። ደስ ያለኝ ነገር ልንገራችሁ፣ የወጉት ሁሉ ያዩታል። ዛሬ ኢየሱስ እንትን አይደለ የሚሉ ሁሉ ያዩታል። ዋይ ያሉ ያዩታል። ደረታቸውን እየመጡ ምን አለበት በምድር ላይ ሆነን ብንሰማው? ምን አለበት በምድር ላይ በነበርንበት ጊዜ ብንሰግድለት? አሁን ደጁ ከተዘጋ በኋላ ደረታቸውን እየመቱ ዋይታቸውን ያሰማሉ። ላንቺ ግን ደስታ ነው። ላንተ ግን ደስታ ነው። ላንተ ግን እረፍት ነው። ላንተ ግን መጽናናት ነው። ላንተ ግን ባክህ ጮህ አሜን በለኝ። ላንተ ግን የዘላለም ሕይወት ነው። ዋይታ ከቤታችሁ ወጥቷል። ዋይታ ከሕይወታችሁ ወጥቷል። ዋይታ ከዘመናችሁ ወጥቷል። ኧረ አሜን በሉ ባካችሁ። ቀሪ ዘመናችሁ የእልልታ ነው። ቀሪ ዘመናችሁ የደስታ ነው። አንድ ሰው አጨብጭቦ አሜን። የኛ ኢየሱስ ክርስቶስ ነው ከሙታን በኩር የሆነው ነው። ሰማኝ ነው እንደምን ድምጽ እየሰማህ ያለ አድምጠኝ። ግድ የለም ክርስቶስ የሆነው ኢየሱስ ከሙታን በኩር ሆኖ ተነስቷል። ይህ እውነት ነው። ይህ እውነት ነው። በዚህ ጌታ ያላመናችሁ እመኑ። ወደዚህ ጌታ አልመጣችሁ ነው። ሌሎች ሁሉ ሞቶ ቀርተዋል።
ተሸንፈዋል። ሞት አሸንፏቸዋል። ለሞት ቀኛቸውን ሰጥተዋል። ወደ ሙታን ወርደዋል። የኛ ጌታ ማነው ስሙ? ማነው ስሙ? ባካቸው እሱ በሙታን የለም። አሁን በአብ ቀኝ አለ። በክብር ተነስቷል። በክብር ይመጣል። በክብር ይመጣል። አሜን 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 አሜን። በክብር ይመጣል። እንኳን በዚህ ጌታ አመናችሁ፣ እንኳን ነፍሳችሁ ሰጣችሁ፣ እንኳን ዘመናችሁ ሰጣችሁ። ሃሌሉያ። እግዚአብሔር የተባረከ በረከት ሰጥቶናል። ይህን ነገር ሳስብ መቆም ነው የሚያቅተኝ። መቆም፣ መስበክ። ለ7 ቀን በባህር ዳር ሕይወት ብርሃን የተሰበከ ስብከት ነው። ዛሬ ለእናንተ በ40 ደቂቃ እያካፈልኳችሁ ነው። ክርስቶስ የሆነ ኢየሱስ ከሙታን በኩር ሆኖ ተነስቷል። የመጀመሪያ በታሪክ፣ የመጀመሪያ በብሉይ ኪዳን ታሪክ፣ የመጀመሪያ በአዲስ ኪዳንም ታሪክ፣ የመጀመሪያ በዓለም አቀፍ ደረጃ ብዙ ባለሀብቶች፣ ብዙ ቢሊዮነሮች ሞቶ ቀርተዋል። ብዙ የሃይማኖት መሪዎች ሞተው ቀርተዋል። ክርስቶስ ኢየሱስ ብቻ ነው ከሙታን በኩር ሆኖ የተነሳው። ሳጨብጭበ ለዚህ ጌታ ደስ ይበላችሁ። ይሄ ጌታ በትዳራችሁ ነገሰ። በቤታችሁ መካከል ነግሷል። ነገሰ። በዘመናችሁ ላይ ነግሷል። አጨብጭባችሁ ነገሰ በሉ። ነገሰ በነቤ በሕይወቴ ላይ በዘመኔ ላይ ነግሷል ኢየሱስ። ዋው! ስለዚህ እርሱ ወይንም ለእርሱ ከዘላለም እስከ ለዘላለም ክብር ይሁን ነው የሚለው። እርሱ አልፋ ነው፣ እርሱ ደግሞ ኦሜጋ ነው። አሜን ነው፣ አሜን ነው። እርሱ አልፋ ነው። አሜን። እርሱ ኦሜጋ ነው። አሜን። የመጀመሪያ ቢባል እርሱ ነው። የመጨረሻ ቢባል እርሱ ነው። አልፋ ቢባል እርሱ ነው። ኦሜጋ ብትሉት እርሱ ነው። እሱ ያንቺ ወርቅ ነው። አጨብጭበሽ አሜን በይ። ድምቀትሽ ነው፣ ውበትሽ ነው፣ ድምቀትህ ነው። እግዚአብሔር አምላካችን የተመሰገነና የተባረከ ይሁን። አባታችን ሆይ እናመሰግናለን። ይህ የቃል መንፈስና የቃል ኃይል በኢየሱስ ስም ይህንን ቅዱስ ቃልን በሰሙት ላይ በኢየሱስ ስም ይምጣ። የቃል ክብር ያገኛቸው። የቃል ኃይል በላቸው ላይ ይውደቅ። ከዚህ ከተነገረው ትንቢታዊ ቃል የተነሳ አጋንንት የተዋረደ ይሁን። መንገዳቸውን ጠማማ የሚያደርግ ይወደቀ ይሁን። የሚያታልላቸው የሚያጭበረብራቸው ኢየሱስ እኮ አልተነሳም እሱን የሚመስል ነው እንጂ የተነሳው የሚል አታላይ በስብከትና በትምህርት የብዙ ሰዎችን ደም እያፈሰሰ ያለ ዘንዶ የታረደ ይሁን። የኢየሱስ ክርስቶስ ተቃዋሚ መንፈስ አናቱ ይመታ። ቀኝ እጃችሁን አንሱ። አናቱ ይመታ። የሰው መንገድ ያጠማዘዘ አናቱ ይመታ። ሰውን መልካሙን ሰው ክፉ ያደረገ አናቱ ይመታ። በሰዎች ላይ ተዘረጋ የሐሰት ትምህርት አሁን የተገለበጠ ይሁን። ልብስ እንደምነሳ የሐሰት ትምህርት ይነሳ። የሐሰት አስተምሮ ይነሳ። ከወንድምሽ ላይ ይነሳ። ከእህትሽ ላይ ይነሳ። ከባልሽ ላይ ይነሳ። ከልጆችሽ ላይ ይነሳ። አያለው እንደ ካባ ሲነሳ፣ እንደ ብርድ ልብስ ሲነሳ አያለው። የሐሰት ትምህርት ተነሳ። የሐሰት ትምህርት ተነሳ። እግዚአብሔር የሌለበት አስተምሮ ተነሳ። በኢየሱስም ተነሳ። አጨብጭበን ክብር ለጌታ። አጨብጭባችሁ ከዚህ በላይ